ዮናስ ቀደም ሲል ዳዊትን ሀብቱን የበተነ እብድ እያለ ይሳለቅበት የነበረ ሰው ነው። ነገር ግን የማህበሩ ዝና የሙሴን መስዋዕትነትን የልብ መናወጥና የእምነት መልህቅ። ሰላም ሰላም ውድ የናይላ ዩቲዩብ ቤተሰቦቼ እንደምን አላችሁ? እኔ እግዚአብሔር ይመስገን። እንኳን ወደ ናይላ ዩቲዩብ በሰላም መጣችሁ። ዩቲዩባችንን ሰብስክራይብ፣ ላይክ እንዲሁም ኮሜንት እያደረጋችሁ አበረታቱን። ከቃል ወደ ህይወት የተሰኘው ፕሮግራማችን ክፍል 17 ይዤላችሁ ቀርብ ያለው አብራችሁ ይቆዩ። የልብ መናወጥና የእምነት መልህቅ። የሳሙኤል ንስሐ መግባትና ማህበሩ በሰላም መጓዙ ለጥቂት ጊዜያት ታላቅ እረፍት የሰጠ ቢመስልም በዳዊት ልብ ውስጥ ግን አዲስና ረቂቅ የሆነ የውስጥ ውጊያ ተቀሰቀሰ። ሙሴ በዓይኑ ፊት በሰማዕትነት መውደቁና ያንን ሁሉ ክፉ ማዕበል በጽናት ማለፋቸው በስጋ ላይ ትልቅ ድካምና ድንጋጤ ጥሎበት አልፏል። ዳዊት ሌሊት በከባድ ቅዠት ይባንን ጀመረ። ያ የወንበዴዎቹ ሰይፍና የጥይቱ ድምፅ በጆሮው ላይ እየተደጋገመ ሰላም አጣ። ሰይጣንም በዚህ የስጋ ድካም በመጠቀም በህሊና ውስጥ እስከ መቼ ነው እንዲህ በስጋት የምንኖረው? ነገ ደግሞ ሌላ ጠላት መጥቶ አንተን ወይም አብርሃምን ቢገድላችሁስ? ከተማ እያለህ እኮ ማንም አይደፍርህም ነበር የሚል የተስፋ መቁረጥና የፍርሃት መርዝ ይረጭበት ጀመረ። አንድ ቀን ማለዳ ዳዊት በአባ ዳንኤልና በሙሴ መቃብር አጠገብ ተንበርክኮ በሐሳብ ተውጦ እጆቹን ጨብጦ በትካዜ ሲያለቅስ አብርሃም አገኘው። ምን እንደሆነም ጠየቀው። የዳዊት ፊት በፍርሃትና በጥርጣሬ ገርጥቶ ነበረ። አብርሃም አጠገቡ ተቀምጦ በትህትና እጁን ትከሻው ላይ አደረገና እንዲህ አለው፣ ወንድሜ ዳዊት፣ ዛሬ በልብህ ውስጥ ያለው ማዕበል እጅግ እየበረታ እንደሆነ ያስታውቃል። ሰይጣን አንዳንዴ ነገሮች ከመሆናቸው በፊት በማሳወቅ ወይም ያለፉትን መከራዎች በህሊናችን እየደቀነ መጨረሻችሁ ጥፋት ነው ብሎ ፍርሃትን ሊዘራብን ይሞክራል። አብርሃም ቀጠለና የቅዱሳን አባቶቻችንን ታሪክ እያስታወሰ እንዲህ አለው፣ ያንን የአባቶች ታሪክ ታስታውሳለህን? መምህሩ ለደቀ መዝሙሩ ደረቅ በትር ሰጥተውት በየቀኑ ውሃ ጠጣው አሉት። ያ ደቀ መዝሙር ግን ይህ የደረቀ እንጨት እንዴት ሊለመልም ይችላል ብሎ አልተጠራጠረም። የታዛዥነትን ምስጢር ይዞ ለ3 ዓመታት ያህል ያለማቋረጥ አጠጣው። በመጨረሻ ያ ደረቅ በትር ለምልሞ የሚጣፍጥ ፍሬ ሰጠ። መምህሩም ይህንን የታዛዥነት ፍሬ ነው አሉት። አብርሃም ወደ መቃብሩ እያመለከተ ድምፁን ከፍ አድርጎ እኛም ዛሬ የሙሴን ሞትና የማህበሩን መፈተን ሰናይ ነገራችንን ሁሉ የደረቀ በትር ይመስለን ይሆናል። ነገር ግን እኛ ያለ ጥርጣሬ ፍቅርንና ታዛዥነትን ማጠጣታችንን ከቀጠልን ይህ ቦታ ለብዙዎች የህይወት ፍሬ የሚሰጥበት ይሆናል። ህይወታችን 2 ሰዎች እንደሚሰሩባት ጀልባ ናት ብለን የለን? አሁን ጌታ በጀልባዋ ላይ አለ። ማዕበሉ የበረታ የመሰለን አንተ መቅዘፊያውን በፍርሃት ልትለቀው ስለፈለክ ነው። ፍርሃትህን አውርደህ ጣለው አለው። የአብርሃም ቃል እንደ ኃይለኛ ብርሃን የዳዊትን የልብ ጨለማ ቀደዱት። ዳዊት በጥልቀት ተነፈሰና እንባውን ጠረገ። ወንድሜ አብርሃም፣ እውነትህን ነው። የስጋዬ ፍርሃት የጌታ ኃይል እንዳላይ ጋርዶኝ ነበረ። አሁን ግን እንደዚህ ደቀ መዝሙር ይህንን የአደራ በትር በትዕግስትና በእምነት ለማጠጣት ቃል እገባለሁ አለ።
በዚያም ሳምንት ከከተማው የዳዊት ታናሽ ወንድም ዮናስ ማህበሩ ያለበትን ሁኔታ ለመጎብኘት በድንገት መጣ። ዮናስ ቀደም ሲል ዳዊትን ሀብቱን የበተነ እብድ እያለ ይሳለቅበት ነበረ። ዮናስ ቀደም ሲል ዳዊትን ሀብቱን የበተነ እብድ እያለ ይሳለቅበት ነበረ። ነገር ግን የማህበሩ ዝና የሙሴን መስዋዕትነትና የሳሙኤልን ሙሉ በሙሉ መለወጥ ሲሰማ ህሌናው ተናውጦ ነበረ። ዮናስ ምን ያደርግ ይሆን? ሰብስክራይብ እያደረጋችሁ ቀጣዩን ታሪክ ስሙ። ዮናስ በገዳሙ ግቢ ውስጥ ያሉትን ድሆችና በሽተኞች በፍቅር ሲንከባከቡ አይቶ መሬት ላይ ተገረመ። ወደ ዳዊትና ወደ አብርሃም ቀርቦ በትህትና ይቅርታ ጠየቀ። ወንድሜ ዳዊት ሆይ እብድ ያልኩህ እኔው ራሴ እብድ ነበርኩ። ዛሬ ግን እውነተኛው ሕይወት እዚህ አገኘሁት። እባካችሁ እኔንም እንደ አንድ ተራ አገልጋይ ተቀበሉኝ ሲል ተማጸነ። ግሩም ነው። አብርሃም ዮናስን አቅፎ ካነሳው በኋላ እንዲህ አለው፣ ልጁ ዮናስ ወደ ሰላሙ ወደብ እንኳን በደህና መጣህ። የዳዊት መስዋዕትነት፣ የሙሴ ደምና የአባ ዳንኤል ጸሎት ዛሬ ያንተን ልብ ማረከው። ና አብረን የጌታን ጀልባ እንቅዘፍ። ዮናስ በማህበሩ ውስጥ አዲስ የብርሃን ኃይል ሆነ። ዳዊትም ወንድሙን በማግኘቱና ፍርሃቱን በማሸነፉ ከመቼውም ጊዜ በላይ በጽናት መቆም ጀመረ። ማህበረ ዳንኤል አሁን በፈተና የማይበገር በሞት የማይፈራ ታላቅ የመንፈሳዊ ማህበረሰብ ሆነ። የመንደሩም ሆነ የከተማው ሕዝብ ይህንን ድንቅ አንድነት እያዩ ወደ ቅድስት ኦርቶዶክስ ተዋሕዶ እምነት መፍለሳቸውን ቀጠሉ ይላል። ውድ ቤተሰቦቼ ታሪኩን እንዴት አያችሁ? ላይክ፣ ሰብስክራይብ እንዲሁም ሸር እያደረጋችሁ ታሪኩን እስከ ፍጻሜው ተከታተሉ። ክፍል 18 በቀጣይ ይዤላችሁ ቀርባለሁ። ከክፍል 17 ምን ተማራችሁ? እኔ ከክፍል 17 የተማርኩት ነገር ቢኖር ፍርሃታችንን አውጥተን መጣል እንዳለብን፣ በፍርሃታችን ቦታ እምነትን መተካት እንዳለብን፣ በእግዚአብሔር ማመን እንዳለብን። ሁሌ የዚህ ታሪክ ላይ የሚጠቀስ ቃል አለ። ጀልባውና መቅዘፊያው፣ ስለ መቅዘፊያና ስለ ጀልባ የሚናገረው በታሪክ ውስጥ አለና እኛ ነን ነፃ ፈቃዳችን ወደ ማን ነው የምንቀዝፈው? ወደ ዓለማዊ ነው ወይስ ወደ ፍርሃት ነው ወይስ ወደ ሰይጣን ነው? በሀሳባችን ሰይጣን ሲፈትነን ወደዛ ነው የምንቀዝፈው ወይስ በጥንካሬ ነው የምንቀዝፈው የሚለውን እሱም በህይወታችን ብናየው መልካም ነው። በጣም ደስ የሚል ተከታታይ ታሪክ ነው። ክፍል 18 ምን ይሆን? ማህበሩ ምን ፈተና ይገጥመው ይሆን? እንዲሁም ዮናስስ እንደዚሁ ጸንቶ ይቀጥል ይሆን ወይስ ፈተና ሲመጣ ከማህበሩ ያፈነግጥ ይሆን የሚለውን ክፍል 18ን ይዤላችሁ ቀርባለሁ። ግን በጣም ደስ የሚል ታሪክ ነው ማለት ነው። አንዳንድ ጊዜ በገንዘብ ወይ ደግሞ በሆነ ነገር ብቻ አይደለም ሰዎችን ወደኛ የምናመጣቸው፣ በፍቅርና በእምነትም ሰዎችን ማፍለስ ይቻላል። እና ምንኛ መታደል ነው እግዚአብሔርን ደጅ ማገልገል፣ በእግዚአብሔር አምሳል የተሰራውን ሰዎችን ማገልገል ምንኛ መታደል ነው። በእውነት በጣም ደስ የሚል ታሪክ ነው። ስላዳመጣችሁኝ ከልብ አመሰግናለሁ። እግዚአብሔር ያክብርልኝ። በቀጣይ ክፍል እስከምንገናኝ ሰላም ቆዩልኝ። ላይክ፣ ሰብስክራይብ እንዲሁም ሸር እያደረጋችሁ ዩቱባችንን ተቀላቀሉ። አመሰግናለሁ። ቻው።